ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን አለሁ። በእናታችሁ በጣም ዛሬ ደግሞ በጣም የሚያሳዝን ነገር እውነት የሴቶች ሞት በጣም በቃ ከልክ እያለፈ ነው። በጣም የሚያሳዝን ሰው እየሞተ ነው። በተለይ ሴቶች ጥቃት በጣም ይህ ነው በማይባል መልኩ ማለት ነው። እግዚአብሔርን በተለይ ደግሞ እንዲህ በሚታወቁ ሰዎች ይብሳል እንዴ እናንተ። ጌታ ሆይ ትዕግስቱን ስጠኝ። እኔ በጣም ነው ያሳዘነችኝ። አሁን እቺ ልጅ እስቲ ማያውቃት ሰው የለም፣ ግን እንደዚህ በቃ ባልሆነ ነገር ህይወቷ አልፏል ምናምን ተብሎ በጣም ነው የሚያሳዝነው። በጣም እግዚአብሔርን ብዙ ሰዎች በቃ አስተያየት ሰው እንደዚህ ለብሶ አምሮ ደምቆ ሲታይ ውስጡ ምንም ችግር የሌለበት ነው የሚመስለው፣ ግን በየቤቱ በጣም ብዙ ችግር አለ። በጣም ሰላም ሰላም ሰላም፣ እንዴት ናችሁ? እና ያው አሁን እዚህ ጋር ክብሩ ይስፋ ክብሩ ይስፋ የእናትና የልጁ እጅግ የሚያሳዝን ነገር ነው የሰማነው። ፊታችን ከምትኖርበት አፓርትመንት ላይ ወድቃ ዘላ ወድቃ ህይወቷ አለፈ ተብሎ ቀነኒ የምትባለታችን ሞዴል ቀነኒ ያርፋለች ተብሏል። እሷ ደግሞ ጮኛ አንዱ ዓለም ይባላል። እኔ አንድ ነገር እናገራለሁ። ከሰዓታቶች በፊት እቺ ልጅ ስትደንስ ፖስታለች፣ ስትስቅ ፈታ ስትል ነበር። አንድ ነገር የምናገረው በትልቁ ተጠርጣሪ አድርጌ የማየው እሱን ነው። አንዱ ዓለም ለምን በሉ ለማንኛውም ሴት እችን ፖይንት በደንብ ያዙ። ለማንኛውም ህይወት መጥፋት እኔ ምክንያት ከሆንኩኝ ተጠያቂው እኔ ነኝ። በጣም የሚያሳዝን ቱክቶኩ እሷ ራሷንም አጠፋች። ምን አለች አይመለከተኝም። እውነቴን ነው። ግን አሁንም የምናገረው ለማንኛውም ህይወት መጥፋት እኔ ምክንያት ከሆንኩ በምን ምክንያት እቺ ሴት ራሷን ልታጠፋ ቻለች? በምን ወይ ራሷ አጥፍቷታል ወይ ደግሞ እሱ ምክንያት ሆኗል። ስለዚህ ሊጠየቅ የሚገባው ሰው እሱና እሱ ብቻ ነው፣ ሌላ ሰው የለም። ስለዚህ ይህን የምትከራከሩ ወይም ደግሞ ይህን ነገር አይደለም የምትሉ ሰዎች እጅግ አድርጌ ያዝናለሁ። ለምን ብትሉ ሰምቻለሁ። አብይ ደበድባት ነበር፣ ይቀጠቅጣት ነበር፣ ብዙ ነገር ያደርጋት ነበር ይሄ ሰው። ስለዚህ ሜንታሊ አቢዩዝ ሆናለች። ሜንታሊ እቺ ልጅ በጣም በሚያሳዝን ሁኔታ አቢዩዝ ሆናለች። በዚህ ላይ ነፍሰ ጡር ናት እህታችን። ስለዚህ ብዙ ነገር ልታስብ ትችላለች። ኢቭን ራሷን ልታጠፋ የማጥፋቷ ተጠያቂነት አቢዩዝ ያደረጋት አቢዩዝ እያደረገ ከእሱ ጋር የኖረችው ሰው ይሄ ሰው። እኔ ለሴቶች አንድ ነገር አለ፣ እባካችሁ አንዴ እጁን ያነሳባችሁ ወንድ ሁልጊዜም ህይወታችሁን ሳያጎል አካላችሁን ሳያጎል አይፋታችሁ። ስለዚህ እጅግ አዝኛለሁ። ይቺን የመሰለች ወርቅ ልጅ አቢዩዝ ተደርጋ በአቢዩዚቭ ሪሌሽንሽፕ ላይ ቆይታ በለጋ እድሜዋ መቀጠፏ እጅግ ያማል። አንዱ ዓለም በእውነት በህይወት ኖረ ምናልባት ደስተኛ ሆነ ሊሆን ይችላል። ምክንያቱም የእሷ ህይወት ማጥፋት አቢዩዝ መደረጓ መጨፍጨፏ ለአንተ ምንም አይመስልም። የሞት ምክንያት መሆን ግን ከምንም በላይ ያማል። አንድ ሰው በአንተ የተነሳ ፍቅረኛ የምትላት ራሷን እንኳን ብታጠፋ ምክንያቱ አንተ መሆኑ ሲገባ እጅግ ያሳዝናል። ለእህታችን ነፍስ ይማር። አንተ ግን ከፍርድ አታመልጥ። ከፍርድ ማንም ፋን ቢኖር ማንም ቢያደንቅ ከፍርድ አታመልጥ። ለዚህ ያበቃሃት ራሷን ካጠፋች ለዚህ ያበቃሃት አንተ ነህ። እኔ ግን 90% አንተ ነህ። ደብዳቤ ስለነበርክ ቀጥቃጭ ስለነበርክ እሷን ህይወቷን ታጠፋለህ ብዬ የማስበው አንተ ነህ። ምክንያቱም እዚህ ሚኒሶታ ላይ በቅርብ የሆነ ነገር አለ። ሚስቱ 12 ቦታ ወጋግቶ ገሏት። እሷ ልትወጋኝ ብላ ነው ለዚህ በቃ ነው ብሎ ነው የተናገረው። ልትወጋኝ ስትል ራሴን ሰልፍ ዲፌንስ ለማድረግ ነው ብዬ ነው ይወጋጓት ብሎ ልጁ ቁጭ ብሎ ፊት ለፊት ቁጭ ብሎ እያያቸው ነበር። እናቱን ወጋግቶ ገደላት። ሚስቱን ወጋግቶ ገደላት። ስለዚህ አንዳንድ ወንዶች እጅግ አረመኔ፣ ባለጌ፣ መረን ሚስቶቻችሁ የምትደበድቡ የምትቀጠቅጡ አለ። ሴቶች ግን ሰነፍ ስለሆንሽ ነው። እውነቱን ልንገርሽ ራስሽን የሚያስችል ነገር ላይ ብትሯሯጭና አቅም ይዘሽ ብትገቢ ምንም አትሆኝም። አቅም ይዘሽ ካልገባሽ ህይወትሽ ይበላሻል። ሌላው የምናገር ዛሬ ልደቷ ነበር። ይች ልጅ ዛሬ ልደቷ ነበር። ልደቷ ሳይደርስ ነው ህይወቷ የተቀጠፈው። ዝግጅት ነበረ። ምንም እንዳልሆነች ይታወቃል። ምንም እንዳልነካት ይታወቃል።
ዛሬ ዝግጅቷን አዘጋጅታ ለምንድን ነው ራሷን መኖር ይቻላል? እሷም የራሱን ህይወት መኖር ይችላል፣ እሱም የራሱን ህይወት እጅግ አዝኛለሁ። ለወዳጆቿ ለዘመዶቿ እኔ ከዛሬው በፊት አይቻት አላውቅም። እግዚአብሔር አምላክ ነፍስሽን በአጸደ ገነት ያድርገው። ቤተሰቦቿ በሙሉ መጽናናትን እመኛለሁ። እንደዚህ አይነት አቢዩዚቭ ሪሌሽንሽፕ ውስጥ ያላችሁ ሴቶች ግን ከዚህ ነገር ብትማሩ ጥሩ ነው። ህይወትሽን ካላጠፉ አቢዩዝ የሚያደርጉ ወንዶች አያውቁትም። እውነት ሌላ ምን ይባላል? ሰላማችሁ አድነን። ኧረ በቃ በለን፣ ኧረ በቃ በለን። በሰው ሀገር በሀገራችን በቃ በየሰው ሀገር ሬሳ ተጭኖ ይገባል። ከዛው ከሀገር ወደ ሀገር ሬሳ ተጭኖ ይሄዳል። ልጄ ለስራ ወጣች ብላ እናት ትጠብቃለች፣ ትመጣለች ብላ ስትጠብቅ ሬሳ እና ብቻ ለእናት ነው ከባድ። ሰው እንደዚህ ለብሶ አምሮ ደምቆ ሲታይ ሰው ይመስላል፣ ውስጡ ግን እሳት ነው። በየቤቱ እሳት አለ። ጌታ ሆይ አንተ ሰላሙን አምጣለን። እኔ ማርያምን ለዚች ኧረ በስመ አብ ወልድ ስትታይ እኮ ሰላማዊ በቃ ውስጧ ሰላም ጤና ነው። ግን ትሞታለች ብሎ ማንም የጠበቀም የገመተም የለም። ያው ልደቷን አክብራ ማታ ላይ እንግዲህ ከቢልዲንጉ ላይ ወድቃ ሐኪም ቤት ሄዳለች። ውረድ ሐኪም ቤት ሄዳለች ተባለ። እንግዲህ ድረሱ ተብሎ ሲጠራ እሷ ሄደች መስዋዕት ተባለ። ያው ለጊዜው ባልዮ በቁጥጥር ስር ቢውልም ምንም ያደረገው ነገር የለም። ባልዮ ምን ያደርግ ገና ነው እንግዲህ እሱ ይግደል አይግደል የተረጋገጠ ነገር ራሱ ምንም የለም። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ፣ ክብሩ ይስፋ። የእናትና የልጁ እጅግ የሚያሳዝን ነገር ነው የሰማነው። ቺታችን ከምትኖርበት አፓርትመንት ላይ ወድቃ ዘላ ወድቃ ህይወቷ አለፈ ተብሎ ቀነኒ የምትባል እህታችን ሞዴል ቀነኒ ያርፋለች ተብሏል። እሷ ደግሞ እጮኛ አንዷለም ይባላል። እኔ አንድ ነገር እናገራለሁ። ከሰዓታቶች በፊት እቺ ልጅ ስደንስ ፖስታለች፣ ስትስቅ ፈታ ስትል ነበረ። አንድ ነገር የምናገረው በትልቁ ተጠርጣሪ አድርጌ የማየው እሱ አንዷለም ነው። ለምን በሉ፣ ለማንኛውም ሴት እችን ፖይንት በደንብ ያዙልኝ። ለማንኛውም ህይወት መጥፋት እኔ ምክንያት ከሆንኩኝ ተጠያቂው እኔ ነኝ። እሷ ራሷንም አጠፋች። ምን አለች አይመለከተኝም። እውነቴን ነው። ግን አሁንም የምናገረው ለማንኛውም ህይወት መጥፋት እኔ ምክንያት ከሆንኩ በምን ምክንያት እቺ ሴት ራሷን ልታጠፋ ቻለች? በጣም ነው በቃ አላውቅም። እኔ ምን ብልዬ ወይ ራሷ አጥፍቷታል ወይ ደግሞ እሱ ምክንያት ነው። ስለዚህ ሊጠየቅ የሚገባው ሰው እሱና እሱ ብቻ ነው፣ ሌላ ሰው የለም። ስለዚህ ይህን የምትከራከሩ ወይም ደግሞ ይህን ነገር አይደለም የምትሉ ሰዎች እጅግ አድርጌ ያዝናለሁ። ለምን ብትሉ ሰምቻለሁ። ይደበድባት ነበር፣ ይቀጠቅጣት ነበር፣ ብዙ ነገር ያደርጋት ነበር ይሄ ሰው። ስለዚህ ሜንታሊ አቢዩዝ ሆናለች። ሜንታሊ እቺ ልጅ በጣም በሚያሳዝን ሁኔታ አቢዩዝ ሆናለች። በዚህ ላይ ነፍሰ ጡር ናት እህታችን። ስለዚህ ብዙ ነገር ልታስብ ትችላለች። ኢቭን ራሷን ብታጠፋ የማጥፋቷ ተጠያቂነት አቢዩዝ ያደረጋት አቢዩዝ እያደረገ ከእሱ ጋር የኖረችው ሰው ይሄ ሰው። እኔ ለሴቶች አንድ ነገር አለ፣ እባካችሁ አንዴ እጁን ያነሳባችሁ ወንድ ሁልጊዜም ህይወታችሁን ሳያጎል አካላችሁን ሳያጎል አይፋታችሁ። ስለዚህ እጅግ አዝኛለሁ። ይቺን የመሰለች ወርቅ ልጅ አቢዩዝ ተደርጋ በአቢዩዚቭ ሪሌሽንሽፕ ላይ ቆይታ በለጋ እድሜዋ መቀጠፏ እጅግ ያማል። አንዷለም በእውነት በህይወት ኖረ ምናልባት ደስተኛ ያልሆነ ሊሆን ይችላል። ምክንያቱም የእሷ ህይወት ማጥፋት አቢዩዝ መደረጓ መጨፍጨፏ ለአንተ ምንም አይመስልም። የሞት ምክንያት መሆን ግን ከምንም በላይ ያማል። አንድ ሰው በአንተ የተነሳ ፍቅረኛ የምትላት ራሷን እንኳን ብታጠፋ ምክንያቱ አንተ መሆኑን ሲገባ እጅግ ያሳዝናል። ለእህታችን ነፍስ ይማር። አንተ ግን ከፍርድ አታመልጥም። ከፍርድ ማንም ፋን ቢኖር ማንም ቢያደንቅ ከፍርድ አታመልጥም። ለዚህ ያበቃት ራሷን ካጠፋች ለዚህ ያበቃት አንተ ነህ። እኔ ግን 90% አንተ ነህ። ደብዳቤ ስለነበርክ ቀጥቃጭ ስለነበርክ እሷን ህይወቷን ታጠፋለህ ብዬ ማስበው አንተ። ምክንያቱም እዚህ ሚኒሶታ ላይ በቅርብ የሆነ ነገር አለ። ሚስቱን 12 ቦታ ወጋግቶ ገሏት። እሷ ልትወጋኝ ብላ ነው
ለዚህ በቃ ነው ብሎ የተናገረው። ልትወጋኝ ስትል ራሴን ሰልፍ ዲፌንስ ለማድረግ ነው ብዬ ነው የወጋጓት ብሎ ልጁ ቁጭ ብሎ ፊት ለፊት ቁጭ ብሎ እያያቸው ነበረ። እናቱን ወጋግቶ ይገድላል። ሚስቱን ይቅርታ፣ ሚስቱን ወጋግቶ ይገድላል። ስለዚህ አንዳንድ ወንዶች እጅግ አረመኔ፣ ባለጌ፣ መረን ሚስቶቻችሁ የምትደበድቡ የምትቀጠቅጡ አለ። ሴቶች ግን ሰነፍ ስለሆንሽ ነው። እውነቱን ልንገርሽ፣ ራስሽን የሚያስችል ነገር ላይ ብትሯሯጪና አቅም ይዘሽ ብትገቢ ምንም አትሆኝም፣ ምንም አትሆኝም። አቅም ይዘሽ ካልገባሽ ግን ህይወትሽ ይበላሻል። ሌላው የምናገረው ዛሬ ልደቷ ነበር። ይች ልጅ ዛሬ ልደቷ ነበር። ካልተስማማን ልደቷ ሳደርስ ነው ህይወቷ የተቀጠፈው። ዝግጅት ነበረ። ምንም እንዳልሆነች ይታወቃል። ምንም እንዳልነካት ይታወቃል። ዛሬ ዝግጅቷን አዘጋጅታ ለምንድን ነው ራሷን የምታጠፋው? መኪናውም ይቅርባችሁ። ይሄ ነገር በደንብ ይጣላል። እጅግ አዝኛለሁ ለወዳጆቿ፣ ለዘመዶቿ። እኔ ከዛሬው በፊት አይቻት አላውቅም። እግዚአብሔር አምላክ ነፍስሽን በአጸደ ገነት ያድርገው። ቤተሰቦቿ በሙሉ መጽናናትን እመኛለሁ። እንደዚህ አይነት አቢዩዚቭ ሪሌሽንሽፕ ውስጥ ያላችሁ ሴቶች ግን ከዚህ ነገር ብትማሩ ጥሩ ነው። ህይወትሽን ካላጠፉ አቢዩዝ የሚያደርጉ ወንዶች አያቆሙትም። ሰላማችሁ ጉድ ነገር እንዳያመጣልን ፈጣሪን መለመን አለብን። ፈጣሪ ይርዳን ነው የምለው እኔ። ሌላ ምንም የምለው ነገር የለም። እግዚአብሔር በጣም ነው የሚያሳዝነው እና እግዚአብሔርን መለመን አለብን ሁላችንም። ግን ደግሞ መፍረድ ደግሞ አይቻልም። ያው ያለውን ነገር ተረጋግጦ እውነታው እስከሚወጣ ድረስ ሁላችንም በትዕግስት መጠበቅ አለብን። የሚሆነውን ህግ ይዞታል። ህግ እውነታውን እስኪያወጣ ድረስ እውነታውን አምነን መቀበል ነው። እንግዲህ አሁን እውነት ወጣ ውሸት ወጣ፣ እሷ ከሆነ አትመለስ። ለአንዴና ለመጨረሻ ጊዜ ያሸልባለች። የኔ ምስኪን ከማይዋል እየዋልን ተቸገርን እኮ እግዚአብሔርን። ነፍሰ በላ ሁላ እንዲህ መድረክ ላይ ሲታይና ለብሶ ሲሄድ ሰው ይመስላል። ምድረ ነፍሰ በላ ተሰብስቦ አረ ማንን እንደሚል ራሱ የሚከብድ ነገር ነው። እና ፈጣሪ ብቻ ለሁላችንም ልቦና ይስጠን፣ በያለንበት እሱ ይጠብቀን ነው የሚባለው። ሌላ ምንም የምንለው ነገር የለም። ለመናገር ራሱ የሚከብድ ነገር ነው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ በስመ አብ የሰው ጭካኔ አታሳዝንም? ግን እንደዚህ እጁን አንስቶ እችን ሲመታ ይሄ ቅናም መንፈስ የነፈሰባቸው ወንዶች እኮ የራሳቸው የሆነ ነገር ይሰሩና ሴቶቹ ልክ እንደነሱ ይመስሏቸዋል መሰለኝ። የዋሉበት ሄደው ሲመጡ እንዳይነቃባቸው እኮ ነው ሴቶቹን የሚቀጠቅጡት፣ ሴቶቹን የሚናገሩት፣ ሴቶቹን የሆነ ነገር የሚያደርጉት። ራሳቸው ሰርተው የመጡት ስራ ነው እንደዚህ የሚያደርጋቸው፣ እምነት የሚያሳጣቸው እግዚአብሔርን እንጂ ሌላ ሴቶች ምን አደርገው ነው? ሴቶች ከቤት ውጭ ምን ያውቃሉ? አሁን ልጅ ብዙ የሚጠበቅባት ልጅ ነበረች። በደንብ መስራት የምትችል ልጅ ነበረች። ስታዩት ራሱ የምታሳዝን የምታሳሳ፣ ማርያምን አይደለም ለመግደር ለመናገር ራሱ አፍ ሞልቶ ለመናገር የምታሳሳ ልጅ ናት። እና ፈጣሪ እርዳት፣ ነፍስ ይማር ብለናል ሁላችንም። ምንም ማድረግ አልችልም። ለወዳጅ ዘመዶቿ፣ ለቤተሰቦቿ ባሏም እሷ ገሏትም ከሆነ እሱም ካልገደላትም ከሆነ ለሱም ፈጣሪ መጽናናቱን ይስጠው። ሌላ ምንም የምንለው ነገር የለም። እግዚአብሔር ብቻ በአጸደ ገነት ነፍሷን ያኖርልን ብለናል። ሌላ ምን እንላለን?